እኔ ባሌን የማገባው በእኔ ስር ኩራት እንዲሰማው የትም ቦታ ሄዶ እንዳያፍርብኝ በሙያዬም ሆነ በሁሉ ነገር እንዳያፍርብኝ እንዲሸማቀቅብኝ አልፈልግም። ኮርቶ እንዲወጣ ፈልጋለሁ። ሶ ሰርቼ ለሱ ማኩራት። ሲቀጥል ደግሞ እንደማንም ልቅምቅም የሆቴል ምግብ አጠረቃቅሞ እንዲመጣ አይደለም፣ ቤቴ በእጄ ሰርቼ እንዳበላው ሙያተኛ መሆን ፈልግ። ባልሆን እንኳ በሱ ምክንያት እንዲችል ገባ። እሱ አንተ ያንተ ፍላጎት ነው፣ ያንተ ታይፕ ነው። እንደዚህ አይነት ሴት ነፋለች መኖር የምትፈልግ ሸክሙ ነው። እኔ ደግሞ ሸክሙ ነው መኖር አልፈልግም። ብፈልግ ገና ድሮ አልሰደድም ነበረ፣ ሸክሙኜ መኖር እችል ነበር። ስለዚህ ለባሌ እንደዛ ነው መሆን የምፈልገው። ፍላጎታችን ደግሞ የተለያየ ነው። ልክ እንደ መልካችን አስተሳሰባችንም የተለያየ ነው ማለት ነው። ታለሜ እኔ እንደዛ ላልኩሽ፣ ሴት ልጅ ለባሏ ታዛዥ መሆን አለባት። አይ ነው በሙያም ደግሞ ጎበዝ መሆን አለባት አውቃለሁ። ግን ደግሞ እኔ እዛ ጋር ሁሉን የቻለ ነገር አለ። እኔ ሴት ልጅ እኔ አንቀባሪ ላኖራት ንግስት ሆና እንድትኖር እንጂ የምፈልገው ንግስት ሆና የምትኖረው ስታስከብራት ማንም ሰው እንዳያመነጫጭቃት ስታረጋት የምትፈልገው ነገር ስታሟላ ከማፍላትና ራስ ስማኝ ተኮርታ እንድትኖር ካረካት በአንተ ስር ተከብራ የምትኖር ከሆነ ሴት ልጅ ያኔ ነው በቃ ያ ነው በቂው። ቡና አታፊ ምናምን ይቺን ተዋት። በሁለት ቀኗ አስወጥተህ ነው የምጥላት። እኔ እንትኑን ተይውና ማለት ነው ገባ። ሴት ልጅ ደግሞ ስትሰራ ነው የሚያምርባት። ግምጄ ይህ ደግሞ ላስረዳሽ ናት። ልክ ነሽ። አንድ በአጭሩ ኖ ምግብ የሆቴል ምግብ እንድበላ እኮ አልፈልግም። እኔም እኮ ሚስቴ ሰርታ እንዴ ምን ችግር አለ? እዚህ ጋር ቲማቲም ከተፍ ከተፍ አርጋ ሰላጣ አርጋበት ከጎን ደግሞ መኮረኒ ነገር አርጋ በስቴክ ነገር ሰርታልኝ የሆነ ኬክ ነገር ደግሞ ተደበላ ደስ ይለኛል። አረዳዳግል ግን ደግሞ እንዴ እዛ ጋር ስቶቭ ላይ እንትን ማንቆርቆሪያን እኔ ደግሞ አላረገውም ያልኩ ነው። ታዛዥ ነኝ፣ ሰርች ነው በላው። አዎ ልክ ነሽ። እኔ ታዛዥትኝ እኮ አይደለም እንዴ እዛ ጋር እኮ ቡና ፈልተሽ ስላል ትክክል ነው እኮ ገብቶኛል። በጣም ትክክል ነው፣ በጣም ትክክል ነው። ግን እሱ እኔ ጋር አይመጣውም ያራዳ ልጅ። ኧረ ያራዳ ልጅ ተይኝ። ኧረ በቃኝ። እኔ ለማስረዳት የፈለግኩት ነገር እኮ እንደዛ አይደለም። ግን እኔ አንቺ ተረዳው እኮ ሰማው፣ ተረዳው እኮ ገብቶኛል። ምንም እንድትሆኝብኝ አንቺ ቸከስ የብላቄ ቸከስ ምንም እንድትሆኝበት አይፈልግም። ራስሽን ጠብቂ እያለሽ ብላኪ መልክትና ስተከስ ኖረኝ አይደለም። እኔ ቸከስ ስለሚስት እያወሩ አይደለም። አሁን እኔ አሁን ስለኛ ስላንቺ እህቴ ነሽ እየነገርኩሽ ነው። ራሴ ሰማይ ነገር ወንድም የሚጨነቀው እዚህ ላይ አይደለም። ወንድም የሚጨነቀው አልሆነ ቦታ ላይ ስትገኝ፣ የተራ ቦታ ላይ የሆነ የማይመጠና ቦታ ላይ ስትገኝ፣ ከዛ ቦታ የዚህን ያክል ከወረደች እዚህ ቦታዋ ላይ ለመመለስ ብቻ ነው ወንድም ያስፈልገው። አንተ ደግሞ የወንድም አይነት ምክር አይደለም እየተናገርክ ያለው፣ ጀስት ሌላ ነገር ነው። ቡና ስታፈጅሽ ቢቃጠል ጂንጃንካ ምናምን ጥሩምቡሌ እሱ እኔን አይገልጸኝም። ተረዳ። እሱ የአንተ ታይፕ ነው፣ ይሄ የኔ ታይፕ ነው። ፍላጎታችን የተለያየ ነው፣ እንደ መልካችን እንደ ከለራችን ማለት ነው።